ወደ ጨረቃ የተጓዙት ጠፈርተኞች ከምን ደረሱ ብትሉ ዛሬ መረጃውን አፕዴት ላድርጋችሁ። በአሁኑ ሰዓት ላይ እነዚህ ጠፈርተኞች በጣም ለጨረቃ ቀርበው ነው ያሉት። ስለዚህ ከፍተኛ የሆነ የጨረቃ ኢንፍሉዌንስ አለባቸው። በነገው ዕለት ማለትም በሰኞ እነዚህ ጠፈርተኞች ጨረቃን ጀርባ ይዞራሉ ማለት ነው። በእኛ ወደ ሌሊት ላይ ነው የሚሆነው። ነገር ግን ይህ በሚሆንበት ሰዓት ለ40 ደቂቃ ያህል እነዚህ ጠፈርተኞች ከምድር ያላቸው ኮሚኒኬሽን ይቋረጣል። ማለትም ጨረቃ በመሃል ስለምትሆን ከዛ የሚመጡ ሲግናሎችና መልእክቶች በሙሉ ይቋረጣሉ። በእነዚህ 40 ደቂቃዎች እና በጨረቃ ዙሪያ በሚሆኑበት ማለትም በጨረቃ ጀርባ በሚሆኑበት ሰዓት በሙላ ጠፈርተኞቹ የጨረቃን ጀርባ ፎቶ በማንሳት እና ቪዲዮዎችን በመቅረጽ ጊዜያቸውን ያሳልፋሉ ማለት ነው። ከዚህ ውጭ ደግሞ እነዚህ ጠፈርተኞች የሶላር ኢክሊፕስ የምንለውን ከጨረቃ በኩል ሆነው ያያሉ ማለት ነው። ከዚህ በፊት የሰው ልጆች ወይንም ጠፈርተኞች እዛ ሆነው አይቶ አያውቁም። ነገር ግን በአሁኑ በዚህ የጠፈር ጉዞ ምድር በፀሐይና በጨረቃ መካከል ሆና እነሱ ካሉበት ፐርስፔክቲቭ አንጻር ስለምታልፍ ሶላር ኢክሊፕስ ያያሉ ማለት ነው። ይህም አስገራሚ ያደርገዋል። ከሞላ ጎደል ጉዞአቸው ሰላማዊና ጥሩ ነው። ያስቸገራቸው ሽንት ቤት ነው። እንደገና በሁለተኛ ጊዜ አሁንም ሽንት ቤቱ ተበላሽቶ ነበር። ግን ናሳ ይሄ ምንም ችግር የለውም አያሳስብም የሚል መረጃ ሰጥቷል። ሂውስተን ካሉ ከግራውንድ ሚሽን ኮንትሮል ባለሙያዎች ጋር በመሆን ችግሩ ተፈቷል ተብሏል። ስለዚህ የጨረቃ ጉዞ ይህንን ይመስላል። ከ50 ዓመት በኋላ የሰው ልጆች እንደገና ወደ ጨረቃ የሚያደርጉት ጉዞ እንደቀጠለ ነው ማለት ነው። የተሰማችሁን ኮመንት ላይ ያሳውቁኝ። ሳይንስ ነገር የሚመቻችሁ ከሆነ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።